ሰላም እንዴት ናችሁ? የሊንክድኢን ተጠቃሚዎች። ሊንክድኢን እንደሚታወቀው ለብዙዎቻችን የገቢ ምንጭ መሆን ከጀመረ ሰነባብቷል። ዛሬ ደግሞ አብረን የምናየው ሊንክድኢናችንን ህጋዊ በሆነ መንገድና እንዴት ከስካመሮች ራሳችንን በመጠበቅ አካሄደን ገንዘብ ማግኘት እንደምንችል አብረን እናያለን። ተከታተሉ። እሺ፣ በመጀመሪያ ወደዚህ ዌብሳይት እንገባለን። በመቀጠል እዚህ ጋር እንደምናየው ተገማች ሂሳባችንን መስራት እንችላለን። እንደሚታወቀው ሊንክድኢን ላይ አንድ ሰው ገንዘብ ለመስራት ከ100 በላይ ኮኔክሽን ሊኖረው ይገባል ማለት ነው። በ100 ኮኔክሽን ስናይ በወር እስከ $42 ሜክ ማድረግ ይችላል። አንድ ሰው $40 አካባቢ ሜክ ማድረግ ይችላል። እንደዛው በሳምንት $11 አካባቢ ሜክ ማድረግ ይችላል ማለት ነው። እንደሚታወቀው ኮኔክሽናችን ከፍ እያለ በመጣ ቁጥር ደግሞ ገንዘባችንን የምንሰራው ገንዘብን በዛ ልክ ከፍ እያለ ይመጣል። ለምሳሌ በ500 ብናይ 500 ኮኔክሽን ያለው ሰው $79 አካባቢ ሜክ ማድረግ ይችላል ማለት ነው። በወር ደግሞ በሳምንት ደግሞ ወደ $20 አካባቢ ሜክ ማድረግ ይችላል። በመቀጠል ስታርት እርን የሚለውን እንነካለን ማለት ነው። እዚህ ጋር እንደምናየው አንድ አካውንቱን የሚከፍት ሰው ቦነስ ይኖረዋል። አካውንት ስትከፍቱ በአንድ ቀን በሁለት ቀን መሃል ቦነስ ከ$3 እስከ $5 ቦነስ ይኖራችኋል ማለት ነው። በመጀመሪያ ዩዘር ኔም ታስገባላችሁ። በመቀጠል ሙሉ ስማችሁን ታስገባላችሁ። ስልክ ቁጥራችሁን ታስገባላችሁ። እዚህ ጋር አዲስ ማትረሱትን ፓስወርድ ታስገባላችሁ። በመቀጠል ክሬት አካውንት እንላለን። እንደምታዩት ተመዝግበናል። እዚህ ጋር ቅድም ያስገባነውን እንዳትረሱ ያልኳችሁ ዩዘር ኔማችሁን እና ፓስወርዳችሁን ደግሞ እዚህ ጋር ታስገባላችሁ። በመቀጠል ሎጊን ስንል ወደዚህ ዳሽቦርድ ያመጣናል ማለት ነው። እዚህ ጋር እንደምናየው ባላንሳችን በሳምንት የምንሰራው ባላንስ እዚህ ጋር ይቀመጣል ማለት ነው። ወደ ታች ወርደን ደግሞ አካውንታችንን የሊንክድኢናችንን አካውንት እዚህኛው ላይ እናስገባለን ማለት ነው። አር ዩር ፈርስት ሬንታል የሚለውን እንነካለን ማለት ነው። እዚህ ጋር እንደምናየው የሚጠይቀን የሊንክድኢናችንን ኢሜል ይጠይቀናል። የሊንክድኢናችንን ኢሜል እናስገባለታለን። ለምሳሌ ሊንክድኢን ፓስወርዳችንን ደግሞ እናስገባለታለን። በመቀጠል እዚህ ጋር መች ነው የተከፈተው ሊንክድኢናችን በመቼ ዓመተ ምህረት የተከፈተው የሚለውን እናስገባለታለን። ቅድም እዚህ ጋር ሙሉ ማብራሪያ እንደሰጠዋችሁ በመጀመሪያ ላይ ያላችሁን ኮኔክሽን ታስገባላችሁ ማለት ነው። የኔ ከ100 እስከ 300 የሚደርስ ኮኔክሽን ስላለኝ ከ100 እስከ 300 የሚለውን እመርጣለሁ። በመጨረሻ ክሬት እንላለን ማለት ነው። በእኛ በኩል ያለውን ነገር ጨርሰናል ማለት ነው።
ጋር ከመጣን በኋላ እዚህ ጋር እንደምታዩት አንደር ሪቪው ይላል። እንደምታዩት አፕሩቭ ተደርጓል። እንግዲህ እኔ ስለተከራየ ከሳምንት በኋላ ከነገንዘቡና እንዴት ማውጣት እንደምንችል ደግሞ አሳያችኋለሁ። ከሳምንት በኋላ ተመልሰን ባላንሳችንን እናያለን ማለት ነው። እንደምትመለከቱት $10 ሰርቻለሁ ማለት ነው። በመቀጠል እዚህ ጋር ሪኩዌስት ዊዝድሮ የሚል አለ። እሱን እንነካለን። በመቀጠል እዚህ ጋር እንደምታዩት እኔ ባላንሴ $10 ነው። እዚህ ጋር ሪኩዌስት ዊዝድሮ እንላለን ማለት ነው። እዚህ ጋር በሁለት መንገድ ዊዝድሮ እናደርጋለን። አንደኛው በባንክ ሲሆን ሁለተኛው ደግሞ በክሪፕቶ ነው ማለት ነው። በክሪፕቶ የሚፈልግ በክሪፕቶ ያወጣል፣ በባንክ የሚፈልግ ደግሞ በባንክ በኩል ያወጣል። በባንክ በኩል ከመረጠን የአካውንታችንን ስምና የገንዘብ መጠኑን እናስገባለን ማለት ነው። እዚህ ጋር እኔ አሁን ለምሳሌ የሰራው $10 ነው። $10 እንላለን። በመቀጠል እዚህ ጋር ስማችንን እዚህ ጋር እናስገባለን። በመቀጠል አካውንት ነምበራችንን እናስገባለን። የባንክ ስም ደግሞ እዚህ ጋር እናስገባለን ማለት ነው። ሰሚት ዊዝድሮዋል እንለዋለን። በመጨረሻው ዊዝድሮዋል ሰክሰስፉል ብሎናል ማለት ነው። በመቀጠል ወደ ዳሽቦርዳችን እንመለስና በመቀጠል አፕሩቭ አልተደረገም፣ ፔንዲንግ ውስጥ ነው ያለው። አፕሩቭ ሲደረግ የሚያሳውቀን ይሆናል ማለት ነው። የምታዩት $10 ወደ አካውንታችን ውስጥ ገብቶልናል። ሪኩዌስት ዊዝድሮ ውስጥ እንገባና ሙሉ መረጃውን ደግሞ ማግኘት ከፈለግን ታች ወረድ ብለን መሄድ እንችላለን። የተላከበትንም ደረሰኝ ማየት ከፈለግን ዳውንሎድ